2005 ያው አሁን እኛ አካባቢ በጣም የሚታወቁ አምባ ያረካ እሱም የፒሻራን ሁለቱ አለማዩ አምባ ያረካ ይቻላል ቦምቤና ይቻላል ታሪኩ ጦና ጋጋሰው ያው ቅርብ ጊዜ ወጣው Arsabo jole tale awatayadi tasike tare wantare tare age kaidere tamiye arsabo jole tamiye awatayadi tamiye tare wantare tamiye hasai dore tamiye bo 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 yo sike tane koyo ya yo sike tane koyo ሰላም ዲትራችሁ ዲቶና ፖድካስት ቤተሰቦች የቶና ፖድካስት ዛሬም ሳምንታዊ ጊዜውን ጠብቆ ለእናንተ መጥቷል። እንኳንስ በሰላም ቆያችሁ። ባበደ እንግዳ በብዙዎቻችሁ ዘንድ የሚታወቀው በጣም በብዙዎቻችሁ ዘንድ የሚወደደው ለወላይታ ሙዚቃ የጀርባ አጥንት ደስ የሚል እንትን እያሳለፍን ነው አይደል? ከጊዜ ወደ ጊዜ የተሻሻልን ብለን እናስባለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ታምራላችሁ በዚህ እናመሰግነው። ቦማንዛ እንዴት ነው? እስቲ ቦማንዛ ራስህን አስተዋውቅ። ቦማንዛ ወይም በትክክለኛ ስም ፍቃዱ ማንዛ ይባላል። ፍቃዱ ማንዛ እንዴት ቦማንዛ ተባልክ? ቦማንዛ ያው ከሙዙ ነው ያወጣል ቦማንዛ ብሎ እዛ አዲስ አበባ ያለው ወላይተኛ በዚህ ሲጻፍ የአባት ይቀድማል ነው እና በዛ ስም ሰው ቦ እያለ ይጠራኝ ነበር። ከዛ እኔ ፌስቡክ ላይ ስጽፍ ቦ ማንዛ ፍቃዱ ብዬ ገምቼ ጻፍኩ። ወላይተኛ አጻጻፍ ኒክኔሙን አስቀድሜ ማለት ነው። ከዛ አየና አንድ ቀን አብረን ነበርና ፍቃዱን አጥፋ ነበርና ቦና ማንዛን አገናኝተህ የሆነ ስም ይፈጥራል። ከዛ እሺ እንዴት ማለት ቦና በማንዛን አገናኝተህ ቦማንዛ ብቻ ብለህ ፍቃዱን አጥፋ። ከዛ ገብቼ ነው እሱ እንዳለው ቦስ ማለት ኦኬ ካሙዙ ነው ያወጣለ ማለት ነው። ሙዚቃ ነበረ። ከዛ ሙዚቃ ስም ተነስቶ ቦ ሚል ሙዚቃ ነበረ። ኦኬ ከዛ ተነስቶ ቦማንዛ በላል። ታሪካዊ አመጣጡ እንደዛ ነው ማለት ነው። እኔ እርግጠኛ ብዙ ሰው እንደማያውቀው እርግጠኛ ነኝ። ፍቃዱ ፍቃዱ የሚያውቅ አይመስለኝም። የቅርብ ሰው ካልሆነ ድሮ ፍቃዱ ማንዛ ሲባል በዘፈን በፍቃዱ ማንዛ ባለበት ዘፈን ነበር። አሁን ቦማንዛ ሰፈ ደግሞ እያቀናበርኩ ታሪክ አመጣጡ እንደዛ ነው። እሺ ለዛ ከሆነ እስኪ አስተዳደግ እንዴት ነበረ? የት ሀገር ልጅ ነህ? አስተዳደግ የተወለድኩት በፊት ሶዶ ዙሪያ አሁን ባይራኮ ይሾማል ወደ መሳና የምትባል ቀበሌ ነው የተወለድኩት። ልክ እንደተወለድኩት ደግሞ ሶዶ መጣሁ እና ስንት ዓመት ነው የመጣው? በጣም እዛ ነው በ15 ቀን ወር በአንድ ወር አካባቢ ምናምን እንደዛ መጣሁ። ሶዶ አደረኩ እና ያው ውስጡ ሶዶ ማለት እስቲ ፍቃዱ ወይ ቦማንዛ ራስን አስተዋውቀን ስንል ከስም ባለፈ ቦማንዛ ምን አይነት ሰው ነው? ምን አይነት ባህሪ ያለው? ራስን መግለጽ በጣም ይከብዳልና ቦማንዛ ያው ጥሩ ልጅ ነው። ትሁት፣ ታጋሽ እና ታታሪ ለራሴ ብዙ ሰው ይቸግራል አይደል? ራስን ግልጽ ነው ሲባል እኔ ራሴ ሞራት አልፈልግም ይላል። ግን ያው ብዙ ሰው ስም ሰጠኝ ቦማንዛ ሲባል ጎርጓሪ ይላል። ለምን አለ ከሆነ ነገር ጋር ልክ ማለት የሆነ ነገር ስልክም አየሁ ኮምፒውተርም አየሁ ብቻ እንዴት ነው ተፈጠረው እንዴት ነው የሆነው የሚለውን ነገር ፈትቼ ቢሆን አያለሁ እና ለዛ አዲስ ዕቃ ገዝቼ እንኳን እንዴት ሊሆን ይችላል ብዬ ፈትቼ ውስጥ ነው ቤት ዕቃ ራሱ የሆነ አዲስ ነገር ሲመጣ ፍቃዱን ጠብቁት ነው የሚባለው እና ከፍቃዱ ደብቁ ዕቃውን
እና በጣም ከመፍታት የተነሳ አንድ ቀን ህፃን ልጅ ቤት ውሎ ነበር ነው ልጅ እንዳያዩ እሱ እንዳይፈታ አስባል ወይ በቃ የሆነ ቃልቶ ይኸው ምንም የለም ፍቃድ የሆነ ሁሉ ጊዜ በተለምዶ እቃው ተፈቷል አልተፈታም ይባላል። በማዛ ጀሪክ ገባ ተፈቷል ያው በቃ ሰከንዳንድ ተብሎ ያው በጣም ደስ ይላል። እስቲ አስተዳደግ እንዴት ነበር? እዚህ ከመጣ በኋላ ወደ ሶዶ ነው ያደከው እና እስቲ ትምህርት ቤት የት ነው የገባው? እሱ ነገር አቀርብስ። እሺ አስተዳደግ የተለመደ እንዳይሆን እንጂ የምስኪን አስተዳደግ ያደኩት እና ጀስት ከዛም ጊዜ ከዛ ወደ መሰናዶ ወደ ሶዶ የመጣሁበት ምክንያት እናቴና አባቴ ተላበሰ ግጭት ተፈጠረ። በዛ ኬዝ እናቴ አባቴ ተከትላኝ ጠፋች። አባቴ ይዞኝ እዚህ አያቴ ጋር መጣኝ። ስለዚህ ያደኩት አያቴ ጋር ነው። ስቲል እስካሁን እናቴን አላውቃትም። ከዛ ደግሞ ሲቀጥል የተማርኩኝ የተለያዩ ነገሮችን አደረግ ነበረ። ትምህርት የተማርኩኝ በጎን ስራዎችን ምናምን አያቴ ልብስ ነበረች። እሷ ሰፖርት ለማድረግ አንፃር የተለያዩ ስራዎችን በረንዳ እዚህ መርካቶ ተሸክሜያለሁ። ፌስታል አዝመሪያለሁ። ቀጥሎ ሁለተኛ ብዙ ሰው እየሰራሁ ምናምን ደግሞ ትምህርት በጣም ጎበዝ ነው። ከዛ ለትምህርቴን አስቤ ወደዚህ ተመለስኩኝ። ከዛ ምን ያህል ጊዜ ነው የቆየው እዛ አዲስ አበባ? ሐዋሳ 2 ዓመት። ከዛ ተመለስኩኝ ምናምን። ከዛ ትምህርት ቤት ተመልሼ ገባሁ። ትምህርት ቤት ደግሞ ሰልፍ ላይ ምናምን ግጥም፣ ዘፈን ምናምን ሙዚቃ ሰዓት ምናምን በጣም ወደፈር ምናምን በዛ ሆቢ እኛ ወክማ አካባቢ ነበር ቤታችን ወክማ ገባሁ። ከዛ ከኛ ጋር መተሳተፍ ምናምን ወክማ ልጆች አሉ ጃሚቲ ምናምን ባሉ ሰርጋ ባሉ ልጆች ነበሩና ከነሱ ጋር ወክማ ገባሁ። በቃ ሙዚቃ የጀመርኩት ወክማ ደግሞ ጥሩነቱ እንዳሁኑ አይደለም። በዛን ሰዓት ቲያትር አለ፣ ቴኳንዶ አለ፣ ማርሻል አርት አለ፣ የተለያየ ነገሮች ነበር። ሰው የሚፈልገው ነገር ነበር እና የሚጀምረው። ከዛ ሙዚቃና መድረክ እዛ ማምራት አንዳንድ ነገሮች ብዙ ነገሮች እዛ ያወቁት ያልኩት ወክማ ነው። ያው ትንሽ ነው የሚመስለው። ኦኬ አሁን ከሐዋሳ እንደተመለስክ ነው ወደ ሙዚቃው እንትኑ የገባው? እሺ ማለት አሁን ለምሳሌ ወደ ሐዋሳ ስትሄድ ደላላ ወስዶ ነው ወይ ራስህ መሄድ ፈልገህ ነው? ስራውን መስራት ስለፈለግክ ነው ወይ ደግሞ ሰው እንሂድ ብሎ ነው የሄድከው? በራሴ ነው። ኦኬ መሄድ ፈልገህ ነው የሄድከው? አዎ መሄድ ፈልጌ ያው ትልቁ እንትን አያቴን አታሳድገችኝ እና አያቴን በጣም መርዳት ይፈልግ ነበር እስቲ በግዛት ምናምን በሚል የተሻለ ስራ ፍለጋ ነበረ። ደግሞ ልጅም ስለነበርኩኝ የአክስቴ ልጅ ጋር ተጣላሁ በሰዓቱ ማለት ነው። ተጣላሁ እና ያቺን ምክንያት ሆነች ሐዋሳ ላይ ራሴን አገኘሁ። በቃ ከሐዋሳ ምናምን እንደተመለስክ እዚህ ወደ ሶዶ መጣክ ምናምን ወደ ሙዚቃው እንትን ገባ። ይሄ ማለት በ17 በ16 ዓመት ምናምን ወደ እዛ ቲያትር ውስጥ ምናምን ከዛ ወክም አሁን ምናልባት የዛን ታይም ከኔ ጋር የነበሩ ልጆች አሉ። አሁን ስማሚ ሳሚ ምናምን እኔ ብቻ ትንሽ ወክማ እንደቆየ ነው እሱ የገባው ወክማ እሱም እንትኑ በዛ ሙዚቃ የዛን ሰዓት የኛ አስተማሪ ካሳሁን ነበረ። ከዛ ልማር ገባ። ከዛ ሙዚቃ ተማረ። ከዛ እዛው ደግሞ ጀመረ እዛው መስራት ምናምን ጀመራችሁ ማለት ነው። በጣም አሪፍ እንትኑ እኔ አሁን ከዛ ስትመለስ ወደ አያት ጋር ነው እንትን ያልከው? እንዴት ነበር? ኦልሬዲ 2 ዓመት ምናምን ያው በዛ ማለት ቤተሰብ ያውቅ ነበር አንተ ሐዋሳ እንደነበርክ ምናምን ወይ እንዲሁ ዝም ብሎ ነበር የጠፋው? ማለት ቤት ያውቃል? ነግረህ ነው የሄድከው? አልነገርኩም እኮ ግን ከሄድኩ በኋላ ያለበትን ጠይቀው ምናምን አክስቴ ጋር ምናምን ጠይቀው እዛ መጥቼ እንደነበረ ምናምን ነግራቸዋለሁ። በዛ ብዙም እንትን አለ። ስትመለስ የነበረው ነገር ትዝ ይላል? ወደዚህ ስትመለስ ቤት የነበረው ነገር ማለት የአያት አቀባበል ምናምን
እሱ ይለይ ነበር ማለት አሁን ስለ አያቴ ሳወራ እኔ እንጃ አሁን እኔ ግጥምም ድምፅ ሞክራለሁ ብዙ ነገርና የእሱ መነሻ እሷ ነች እና ከእሷ ራሱ ተለይቼ ያን ጊዜ ቤቱ ራሱ ይከብድ ነበር አዝኖና ማውራት እሷ ግጥም እሷን ሽለላ ቤት ውስጥ ምንም ነገር ስታደርግ በሽለላ የምታደርገው የሆነ ነገር የሆነ ስንኝ እያለች ነው የምትለውና በቃ እሷ የምትላቸው ነገሮች እያንዳንዱ ነገሮችን ሪከርድ አደርጋለሁ በግማ ነገር ነበረች ከዛ ሪከርድ አድርጌ ጽፋለሁ ከዛ እስቲ ይሄን በይልኝ እንደዚህ በይልኝ እንደዚህ አይነት ምናምን በቃ ይጠይቃት ነበርና ትመልስልኝ ነገር ፖዚቲቭ ነበር ብቻ ፈታ ያለች አያለች ይከብዳል ወይስ እዛ የነበረውን ሁኔታ ደግሞ ልክ ሳይሆን ሲቀር እዛም የነበረው ምናምን እዚህም ደግሞ የእነሱም ናፍቆት አለ እነሱም ደግሞ የሆነ ያህል ያው እስኪያውቁ ድረስ ይጨንቃል ከቤት ወጥተህ ዝም ብለህ በአንድ ቀን ስትጠፋ ያለው እንትን በጣም ይከብድ ነበር እና የሙዚቃ እንትንን ያንን ያወቀው ለሙዚቃ ተስጦ እንዳለ ፍላጎት እንዳለ ነው ሙዚቃ ትምህርት ቤት ነው የሙዚቃ ክፍለ ጊዜ ላይ የዘፈን ምናምን ነበርና በቃ የሀምቺን ክፍለ ጊዜ በጣም ወዳልና በዛ ውስጥ እንትን አለ በቃ ወክማ እስከገባሁ በኋላ ግን ሞር ወደ ነገሮች ተስተሳሰብኩኝ ነገር ሁሉ ወደዛ አተኮርክ ማለት ነው ከዛ አሁን ኪቦርድ ላይ በሰዓቱ ማለት ነው ኪቦርድ ተማርኩ እንጂ ሞር መስፈን ነበር አዛ ፍላጎቴ ምናምንና ዛዛት ከስሜ ጋር ወክማ ስንቀር ስሜ ኪቦርድ ስጫወት እኔ ይዘፍን ነበር ኪቦርዱን አብረን ተማርን እንጂ ወክማ ተማርን እንጂ እሱ ኪቦርድ ስጫወት እኔ መስፈን ነው ነበር እሱ ስጫወት ከዛ የሆነ ሰዓት እሱ ሐዋሳ ገባ አብረን እየሰራ ያንተ ኪቦርድ የሚሰው ሲጠፋ አንተ በቃ ያዝናል ኪቦርድ ተመለስኩና ኪቦርድ ያስኩኝ በዛው ቀጠልኩ ማለት ነው ከዛ እስቲ ከወክማ ጀምሮ ያለህን ፕሮሰስ ወደ ሙዚቃ በደንብ ጠልቀህ እንድትገባ ያለው እስከዛ ድረስ ያለውን ፕሮሰስ ያጫው ወክማ ዘፈን በተለያዩ ሰዎችን ዘፈን ማለት ነው ቡንጌ አሁን ቡንጌ ገና በጣም እሱ ስራዎች ሙሉ ማን ሸምጂ የተፈራ ስራዎች ነበር የበላይ ጎልዳ ምናምን እንደው የሆነ ሰዓት ላይ የበላይ ጎልዳ ሲዘፍን ታደሰ ሲና ኢንተርቴይንመንት ድሮ ባይታረም ያሳተመ ካፋይ ነበር ሲና ታደሰ ነበር ነው እሱ ለምን ሙሉ ሪሚክስ አንሰራው አንተ ሰርተኸው ምናምን ግን አንድ ስራ ዝምብራችሁ ሪከርድ አድርጋችሁ ነው አለና አይና ስሜ በቴፕ ሪከርድ አደረግና ያ አንተን አሰማና ነው ከዛ በቃ እሺ በጣም ደስ ብሎ እንከ ሙሉን ውስጣትና ሙሉን ሪሚክስ እናደርጋለን አለ ወዝዶ ያሳተም ማለት ነው ከዛ የናበራሽ ምናምን ነው የሚባል ጊዜ አካባቢ ከዛ እኛ ሙዚቃውን ሳምፕል አድርገና ምናምን ጨርሰን ሙሉ ነገር ከስማለ ነው ሳምፕል አድርገን ወሰድንለት ከዛ በቃ ደውዬ ከሙዙን ቀጠሮ ሊያዝና ነገር አለው እና ስልኬን ይጠብቃል ከዛ ላይ ስልኩን ይጠብቅ ያለው ሰዓት ላይ አንድ ስም መግለጽ ይልና አንድ ታዋቂ ዘፋኝ ነውና ምንድን ነው ያለው የሰውን ሪሚክስ ከማድረግ ሁሉ ነገር አልቆ እያለ የሰውን በፖዚቲቭ ይበል በምን ተላቀም የሰውን ሪሚክስ ከማድረግ በራስ ስራ መጣ ምናምን የሚል ሀሳብ መጣ ያንን ልንዘራ ጨምር ነገር ሁሉ ነገር ተጨረሳችሁ ቀጠሮ የተቦኩ እያለ ከዛ እሺ አዲስ ስራ ከየት ይመጣል የሚል አንተም ዲሞክራሲውን ሞክር ግን እኔ ኃላፊነት ወስጄ ሙሉ ይሰራለሁ የሚል ኃላፊነት ወሰደ ያ ሰው ያው ካመጣ የራስን ካመጣ እሰራለሁ ኖ አዲስ ይሰራል አዲስ ይሰራል እና ሙሉ አዲስ ይሰራ ምናምን ተነጋገርና በጠብቅ የለም ከዛ ከዚህም ቀረው ከዛ በጠብቅ የለም ስቲል እስካሁን ያ ነገር ቀረ ማለት ነው ከዛ በራሴ በጣም አሁን ቦቡም ተብላ መጠሪያ እንድትሆን ያደረገችኝ ስራ ለመስራት በቃ ስሜ በቃ ስሜቴን ያውቃል በጣም እና በጣም እሱም ልያዘው በቃ ወክማ አሁን ጥብቆችን ለምናቸው እኛ እዛ ዳር
ከሱ ጋር እናድራለን ከስሜ ጋር ስቱዲዮ ለሊት ነው የሚሰራው ምናምን ሲባል ስለ ስቱዲዮ ምንም ስለ ኪቦርድ ምናምን ስለምናቀናብረው ነገር ስሜ ምንም እንትን የለም ግን ብቻ ማታ ነው የሚሰራው ምናምን በሚል እኛም ወጥረን አለም ሰርተን እንትን ላይ ምናምን በሚል ፕሮጀክት ጀመርን አብረን እንትን ያለ ከዛ አንድ ስራ ከዛ መሀል አንድ ስራ በቃ ዝም ብሎ ነጠላ ዜማ መስራት ፈለኩ ከዛ ለስሜ ነገርኩና እሺ እንዴት አድርገን ምናምን በቴሌፎን ቢሆን በቃ ምናምን ከዛ እንደዛ የሚሆን እንደምንም ብር ፈልገህ አንተ ብትሄድ ምናምን በሚል አወራን ከዛ አወራና እና ናዝሬት ሚሊዮን ይባል አቀናባሪ አዳማ የኩኝና እዛ አንድ ስራችን ቦ የምትባል ስራ ሰርቼ ተመለስኩ መጀመሪያ ስራ የስሜን የወጣው ከዛ ስሜ ደግሞ ከሰራ ሰርቼ ከመተባለ ድጋሚ ምንድን ያደረገው ከእሱ ጋር ደግሞ አንድ የመጀመሪያ ቀን ነበር አንድ ስራ ጀመረ ከዛ ስሜ በኪቦርድ ሙሉ ነገር ጨረሰ ከዛ ሐዋሳ አንድ ሞዴል ስቱዲዮ የሚባል አለና ከእነሱ ጋር አወራን ከዛ እንደዚህ በኪቦርድ ይዘን ብንሄድና ልጁ ዛሬው ድምፅ ተቀርቶ ሊወጣ ዘፈኑ ሊወጣ ይችላል የሚሉ ነገር ተነጋገርን ከዛ በቃ እነሱን ተስማሙ ከዛ ሂሳብ ምናምን አወራን ከዛ ስሜ በኪቦርድ ሶንግ ጋር ቀርጾ ምናምን ከዛ ኮንቨርት ለማድረግ እኛ ኪቦርድ ደግሞ ኮንቨርት አያደርግ ነበር ኮንቨርት የሚያደርግ ኪቦርድ ደግሞ ድጋሚ ፍለጋ ሰው ውስጥ በጣም አጣና አራካ ደግሞ ማጆርጋ አገኘን ኮንቨርት የሚያደርግ ኪቦርድ ኮንቨርት የሚያደርግ ኪቦርድ የለም ሰው ውስጥ ብሎ እና አራካ ማጆርጋ ወደ ዌብ ቀይረን ሶንግ አድርገነው ወደ ሐዋሳ ከስሜ ጋር ሐዋሳ ለመሄድ ራሱ በቃ የትራንስፖርት ምናምን እንዴት እንዳገኘ እኛ እናውቃለን የኔ ፋዘር ገብር ለመጠየቅ ከፋዘር 500 ብር ለመውሰድ እኔን ለመሄድ ሞተር ተገራግተን ሞተር የዛኔ ነጋሽ ነበርና ስንመለስ በቃ ቤንዚን አላልቆ ጎማ ፈንድቶ ምናምን ሌላ ከዛ ተመልሰን ያንን ብር ደግሞ ድጋሚ ለሞተር ሰጠን ነው ድጋሚ ከሐዋሳ ቲኬት ከዛ ስሜ ከየት መጣ አላውቅም እኔ ያለኝ ከዛ ጋር ሐዋሳ ሄድን ያንን ዘፈን ተቀዳን ስሜ ቤት እዚህ ፊት ለፊት አይደለም ሐዋሳ አይደለም መኖሬ እነሱ ያ ማለት ከስሜ ጋር በጣም ብዙ ነገሮችን አንድ ላይ አሳልፈዋል ማለት ነው ከዛ ሐዋሳ ሄድን የመጀመሪያ ስራ እንደዛ ቀደም ሚክስ ምናምን አድርገው አመጡ ኑካና የሚል ስራ ነበረ እሱን ስራ ትናልን ከዛ ከረጅም ጊዜ በኋላ ስሜ ደግሞ ሐዋሳ ሄዶ ከሐዋሳ አዲስ አበባ ከሄደ በኋላ ደግሞ ድጋሚ አይነት ስራ ደግመን ሰራ በስቱዲዮ ታይም ገና አቀናብሮ ሰራ ከዛ ድጋሚ ለህዝብ ወጣ ማለት ነው እሺ ወደሚለው እንመለስና እንትኑ እንዴት ነበር ማለት ፊድባኩ እንዴት ነበር የሰው እናንተም የመጀመሪያ ዘፈን ነው በዛ ላይ ደግሞ ብዙ ቻሌንጅ አይታችሁ ምናምን ነው እንትን ያላችሁትና እንዴት ነው የተዋቀረው በሰዓቱ በጣም አሁን በሰዓቱ ወይታ ሬዲዮ ጣቢያ ኤፍኤም ምናምን አልነበረም ነበር ጊዜ ነውና ሬዲዮ ጣቢያ ላይ አሁን ድሮ እናንተ ከሰሞች ስመት ሬዲዮ ፕሮግራም ይስዳል ፕሮግራም እንደው ምናምን ማለት ሰዓት ላይ እሱ ሙዚቃ ነበር በተደጋጋሚ ሁሌ ይመጣልና ሰው እኔ ምን መሆን አቅም ያ ቪዲዮ ምናምን ሳትሰራ ከዛ እንትን ቪዲዮ ደግሞ ይዛኔ ይዞ ፊልም ፕሮዳክሽን እዚህ ጋር ወጣችሁ ሰርቶ ነበር ያንተን በጣም በትንሽዬ ካሜራ እና ያ ብቻ የሰው አቀባበል አሪፍ ነበረ ማለት ነው በጣም ጸዴ ነው እኔ የሚያግዝ ሰው ነበር አሁን እንደምትነግረው ከሆነ ከልጅነትም በራስህ ጥረት ምናምን አድርገህ ነው ተማሪም የነበረው ለስራም እስከዛ ትሄድ ነበርና ከዛ በኋላ ያው ሙዚቃ ለማውጣት ብር አሁን ቅድም የ500 ብሩን እንዳላችሁ አሁን እንደፈለጋችሁ በጣም እንደተቸገራችሁ ለሌሎች ወጪዎችም ብር ያስፈልጋልና ትምህርትም ደግሞ በዚህ በኩል አለና እንዴት ነበር ያ ሰዓት ቻሌንጅ ጋር ቻሌንጅ በጣም ከባድ ነበር ማለት በሰዓቱ አሁን እኛ ቤት ለምን ነገር ገና የሚፍጨረጨር እንደዚህ ምጥር ሰው ትኩረት ያደርጉና ሰፖርት ያደርጉ ማህበረሰቡ የትኛውም ተቋም የሚታወቅ ስም ያለውን ሰው ማገዝ ምናምን እንጂ
ወይ ከላይ ሲመጣ ምናምን እንትን ላለ ገና የሚፍጨረጨር ታዳጊ እንደዚህ ማንም ዞር ብሎ የሚያየው እና እኔ እንደው አንድ ቦታ ድርጅት ነውና ለትላልቆች ምናምን ሲያደርጉ ሰምቻለሁ። ያው ፕሮዲውስ እንደሚያደርጉ ሰፖርት ያደርጉ ነበር ሰዓቱና ገብቼ ጠየቄ ነጠላ ዜማ ሊሰራ ፈልጌ ነበር እና እንደዚህ ሰፖርት ብታደርጉ ምናምን ፕሮፖዛል ነገር ይዤ ገባሁ ነው አወራኝ ምናምን ምንድን ነው ያለኝ እንኳን ነጠላ ዜማ ብልኮ ዜማ ብታወጣ እራሱ የለም አስበዋል ነጠላ የሚለው ከዛ ብልኮ እንኳን ነጠላ ዜማ ብልኮ ዜማ እንኳን ብታወጣ ከዛ በጣም እርግጠኛ ነበር የሄድኩትና ስሜት በጣም በረንጅታ እንባዬ ሳላቅ ጠብጠብ ሲል የሆነ አንድ ሰው አየኝና ያን ሰው አሸናፊ አድማሱ ማስታወቂያ ምናምን የሚሰራ ሰው ካያችሁ እና አየኝና በቃ ተረጋጋ ወደፊት ትልቅ ቦታ ደርሳለህ ችግር የለም ምናምን ብሎ መቶ ብር ሰጠኝ። ያን ሰዓት መቶ ብር ሰጠኝና በቃ ማመን አቃተኝ። ከዛ በቃ ደስ ብሎኝ ምናምን ወጣሁ ከዛ ግቢ። ድጋሚ የትሄድኩኝ ባህልና ቱሪዝም ዛን ሰዓት ዘለቀ ብሎ ነበር ሰው በጣም በቃ ደግ የሚገርም ሰው ነበርና እሱ ጋር ገባሁ። ጠየቁት ምናምን ደሞዝ አለ ምናምን ደሞዝ የለኝም ምናምን በአበል መልክ እንኳን ነገር አግዛለሁ እንደዚህ አንተ እንደዚህ አስበህ እንደዚህ ማድረግ መፍጨርጨር አሪፍ ነው፣ ግን አንተ ሰፖርት ላይ ማድረግሽ ደሞዝ ያለ ሰው አምጣ አለ። ደሞዝ ሰው መቶ ፈርሞ የሚሰጠኝ አይመስለኝም። ችግር ነው በተማሪ ይሰራል ምናምን በቃ እሺ ምናምን የሚል በተማሪ የተወሰነ ያበል ተሰራልኝ። በቃ እሷን ይዤ ምናምን ያኔ አዳማ ሄጄ ሰርቼ የመጣሁት። በጣም በጣም አሪፍ። ግን እስቲ ቦን በልልን Arsa bojole tale awatayadi tasike tare wantare tale ake kaidere tamiye arsa bojole tamiye awatayadi tamiye tare wantare tamiye hasai dore tamiye bo 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 yo sike tane koyo ya 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 yo sike tane koyo አሪፍ ድምፅ አለ። ሲቀጥል ደግሞ ብዙ ሰዎች ቦማንዛን አቀናባሪ እንደሆነ ነው የሚያውቁት ምናምን ድምፅ እንዳለው ሙዚቀኛ ምናምን የራሱ ሙዚቃ እንዳለ ብዙ ሰው እንትን አይልም አያውቅም ብዬ አስባለሁ። አሁን ያለው ሰው ያለው ወጣት ብዙ ያን ያለ አሁን ድሮ ስሜ ገና የሚጀምርበት አካባቢ ትንሽ ቆየት ያለ ማለት ነው። የነሱ ታይም ያው የነሱ ጊዜ የነበሩ ሰዎች ኩዮቹ ምናምን አንደርስታንድ በደንብ ያደርጉታል ብዬ አስባለሁ። የእኛ ኤጅና ትንሽ ከኛ አንድ ሁለት ከፍ የሚሉት ሞር የምናውቀው በአቀናባሪነት ምናምን ነው እና በሰሮቹ ምናልባት እሺ ሪቻ ምናምን ይዘህ እሱም የኔ ስራ ነው። ሪቻ ሲዮኮ የሚል ስራ ማለት ከሰማችሁ ማልሳሲያ ምናምን ሪቻ ራሳ የሚል ስራ ነበር ምናምን ምን ያህል ስራ አለ? የራስ 7-8 ስራ ማለት ነው። በጣም ቀርቧል። ለአልበም ቀርቧል። ኦልሬዲ አንድ አልበም ሆን ይችላል እንጠበቅ። በቅርቡ አልበም መልክ ሪሚክስ ተደርጎም ቢሆን ሞራውን ደግሞ እጅ ላይም ስላለ አሁን ስራው ላይ በደንብ ጠልቀህበት ስለገባ እንደ በፊት ተሰራ ነበር። አሁን እጅ ላይ ካለ በኋላ የለም። ያው ለዚህኛው ደግሞ ሞር እንዲያቀል ከቅንብሩ በጎን ለጎን ማለት ነው በሙዚቃውም ሰው በደንብ እንዲያቀል እንጠብቃለን። እኛ እንጠብቃለን ካለ አሁን ከሰማነው ነገር አንፃር ነው። ብቻ አሁን ብዙ ኃላፊነት አለብኝ ነው በጣም የተሻለ ካሉ ማለት አሁን የለብኝም። የሌላን ሰው አሬንጅ አድርጌ ግጥማይቼ የማሳሱ አድርጌ ምናምን ፕሮዳክት እያወጣሁ የራስ ደግሞ ሰው አሁን ደግሞ የተሻለ ነገር ከፍ ባለ እንደዛ ነው እና ዝግጅት እያደረኩ ነው።
እሺ ከእንትኑ አሁን ከሙዚቃ ህይወት ትንሽ እንትን እንበልና ከዛ በኋላ እስከ ቅንብሩ ባለው መሀል ላይ ከምን አይነት ሰዎች ጋር ተዋውቀሃል? ምን አይነት ሰዎችን አውቀሃል በሙዚቃው ማለት ነው? እና ሙዚቃው ላይ ስፔሻሊ ሙዚቃው ላይ ያለው ቻሌንጅ ምንድን ነው? ማለት ያው ሙዚቀኛ ስትሆን አለ ቻሌንጆች አሉ ብዬ አስባለሁ። ከስቱዲዮ ጋር ተያይዞ ከሌሎች ዘፋኞች ጋር ተያይዞ ምናምን አንዳንዴ አለ አይደል የሆነ አለመስማማት ይኖራል ምናምን እና ገጠመኝም ካለ እስኪ ያጫው። ብዙ ገጠመኝ ነገር ባይኖርም አሁን የሙዚቃው እንትን ውስጥ አሁን ወደ ማርኬቱ ወደ ሰው እምነት በአንተ ላይ እምነት እስከሚጣል ድረስ ይሰራል ምናምን እስከሚባል ደረጃ እስከምትመጣ ድረስ ብዙ ቻሌንጅ አለ። በቃ ተቀባይነት እስከምታገኝ እብን ሁሉም ሰው አይወድህም፣ ሁሉም ሰው ደግሞ ለሁሉም ሰው አትመችም፣ ሁሉም ሰው አይጠላህም እና የሰውን የአንተ አቀባበል ይወስናል። አንተ ለራስህ የምትሰጠው ግምት ይወስናል እና በሰዓቱ እኔ ለራሴ የሰጠሁት ቦታ አለ። የሆነ ነገር ማድረግ እንደምችል የሆነ ቦታ መድረስ እንደምችል የሆነ ነገር ማድረግ እንደምችል ውስጤ ያምናል እና ሁሌ በሙከራ ሁሌ በጥረት ከሆንክ ምንም የምትለው ነገር የለም እና ይሄ ምን ልበል ቶታሊ የኛ ገና ሲጀምር ውጭ ሀገር ሰፖርት ያደርጋል፣ ወስዶ በካምፓኒ ያቅፋል፣ ያሳድጋል፣ ፕሮዲስ ያደርጋል፣ ገርታ ምናምን ነገር ታገኛለህ። እኛ ግን አንተን ወስዶ ገና ሲጀምር ወስዶ አንተ ገና ተፍ ዳዴ ያልኩ ነው እና አንተን ወስዶ ሀይል ላይ ካለው ሰው ጋር ያገናኝና ስራ ከዛ ደግሞ አንተ ገና ሲጀምር ኢቭን እኮ ለአንተ የሚያስፈልግ ማቴሪያል አለ ለመስራት የሚያስፈልግ ለመጀመር የሚያስፈልግ ከነዛ ጋር ለመወዳደር ቢያንስ ማቴሪያልስ መታየት አለበት እና ወስዶ አንተ የምታወጣውን አውትፑት ወስዶ ቶፕ ከሆነ ሰው ጋር ሳውንዱን ያወዳደራል። ይሄ ምንድን ነው ይሄ ሰው ምናምን ብሎ ኮምፔር ያደርጋል ምናምን እና ያንን ወደዛ እስከትመጣ ምን እንደሚያስፈልግ ለዚህ ልጅ ምንድን ነው ሳውንድ ካርድ ነው ማይክ ነው ኪቦርድ ነው ምንድን ነው የቤት ሁኔታ አልተመቸም ምንድን ነው የሚያስፈልገው የሚጎልህን ነገር ለማሟላት የሆነ ነገር ብናሟላለት ብናደርግለት ይሄ ልጅ ምናምን ወይ የት ይደርሳል ምን እንዲያደርግ ይችላል የሚለው ነገር አንተ ጋር ሳያዩ እዛው በዛው ይፈርዱና ብዙ ኔጌቲቭ ነገር ቶርች የሚያደርግ ነገር ይደርሳል። ስለዚህ አሁን እውነቱን ለማውራት እኔ በተሰጠን ትችል በሚሉኝ ነገር በሚናገሩኝ በሚያስቀምጡልኝ ቦታ ምናምን ብሆን ስራውን ያቆማል ማለት የለውም። አሁን ላይ በዚህ ዓመትና ከዚህ ዓመት በፊት በየስራቸው አይነት ስራዎችን አልሰራም። ምክንያቱም በጣም ቶርች የሚያደርጉ ምናምን ያለኝን ነገር ሳያውቁ ይፈርዱ ነበር፣ ይናገሩ ነበር፣ ይተቹ ነበር ብዙ ነገር እና ከዛ ግን ምንድን ነው በሂደት ነገሮችን እያስተካከልኩኝ እያሻሻልኩኝ ውስጥ ያለው ነገር ስለማውቅ የሚያስፈልገኝ ነገር በቃ በጥረት በጣም እንደ ከእግዚአብሔር ጋር አሁን ወዳለችው ታይም በቅቻል እና ብዙ ቻሌንጅ ያደርጋል። ደግሞ በሙዚቃ ቆይታ ውስጥ ሞር ለኔ ደግሞ ዋይድ ነው ነገሮች እንዳይ ያደረገኝ የአዲስ አበባ ቆይታ አዲስ አበባ 4 ዓመት ቆይቼ ነው የመጣሁት። በዛም ሰዓት ስሜ ጋር ነበር። በዛም ሰዓት ደግሞ ብዙ ሙዚቀኞችን ብዙ አቀናባሪዎችን የማገናኘት እድል ነበርና እዛ የምታገኙት ሰዎች ደግሞ በጣም ማንበር ናቸው። ደስ የሚል ቆይታ ነበር እና በዛም ሰዓት ስለ ሚክሲንግም ስለ ማስተሪንግም ሚክሲንግ ለማስተሪንግ አዲስ አበባ እጅ ሞር እንትን ያልኩት ሚክሲንግ ለማስተሪንግ ሰለሞን ኃይለማርያም አስተማሪ እና እሱ ጋር ነው የተማርኩት። ከዛ ውጭ ደግሞ ሌሎች ሰዎችንም በዚህ አዲስ አበባ አንድ ቀን እንኳን መዋል አመት እንዳስተማሪ ማሰብ ነው። በጣም ይቀርባሉ፣ ኦፕን ናቸው፣ ያላቸው ነገር አካፍሎ ሼር አድርጎ ምናምን የሚሄዱት እና አንድ ቀን እንኳን ማግኘት በጣም ትልቅ ነገር ነው እና እዛ እጅ ያገኛቸው ሰዎች ነገሮችን ባይ ተስፋ እንዳልኩት አዲስ አበባ የሚሄደው ብዙ ነገር ጠቅሞካል ማለት ነው።
ሲቀጥል ደግሞ ያው የምታወዳድሩ ሰዎች አቁሙ። እኛንም ሆነ ሌላ ሰውንም ሆነ የምታወዳድሩ ሰዎች አቁሙ። ሰው ማወዳደር ያለበት ካለው ሌቭል ጋር እንጂ አሁን ለምሳሌ አብሶ እዚህኛ አካባቢ አዲስ አበባ ቆይቷል ኦልሬዲ። ግን እዚህ አካባቢ ስለ ሙዚቃ የሚያስተምሩ ትምህርት ቤቶች የሉም። ማቴሪያሎችን አሁንም ስቲል ነው አሁን ራሱ በሰፊው አታገኝም፣ እንደ ሀገርም አታገኝም። እዚህ ሲሆን ደግሞ ሞር ለማግኘት ይቸግራል። ፋይናንሻሊ በጣም አቅም ሊኖር ይገባል፣ ሰዎችን ልታውቅ ይገባል ምናምን ነገር እና ያ ምናምን በሌለበት አንተ ተቸግረህ የምትሰራውን ነገር አዲስ አበባ በሆነ ትልቅ ስቱዲዮ የሚሰራ በጣም ሌክቸሪ በሆነ ስቱዲዮ ከሚሰራ ስራ ጋር እኩል ኮምፔር ማድረግ አይቻልም። እና ሰው ባለው ነገር ነው ማግኘት የሚችለው እና ሰውን ኮምፔር የምታደርገው በአቅሙ። አሁን ኮምፔር ከሚያወዳደር እናንተን ዶሮ በጣም ቶፕ ከረሱ ከሚያወዳደር መጥቶ እስቲ አንድ ሰው እኮ የሚጎበኛችሁ መጥቶ ሀሳብ የሚሰጥ ምንድነው ይመስል ምንድነው የሚጎል እብን እኮ በጣም ደግሞ የሚደብር ነገር ገና ሳይሉ ቃል ይገባሉ፣ ፕሮሚስ ይገባሉ፣ ቃል ይገባሉ። እናንተ እንደዚህ እናንተ ከፊት ዞር እስከሚል ድረስ እንዴት ላሰናብተው ነው ከፊቴ እና ከዛ ብጠብቅ ማለት ፕሮሚስ ተገብቶልህ በጣም ትልቅ ሰው በጣም ፕሮሚስ ገብቶልህ በቃ የቀረልህ ነገር እንደዚህ ፕሮሚስ ተገብቶልህ በቃ ላሽ ተብሎ ያውቃል። በጣም በተደጋጋሚ እውነቴን እና በቃ እኔ ሞኝ የምጠብቀው ጠብቄ ማለት ነው። አንድ ሰው በቃ ሄጄ እስኪመጣ ድረስ አመጣላለሁ ምናምን ይባልና ከዛ ሲመጣ ይዞ ሊመጣው ብዬ ኪዛ ሰብስክራይብ አድርጉ እንጂ ብሬካችን ነው የምንመለሰው። ሰብስክራይብ እያደረጋችሁ አይደለም እና ምንድነው ችግራችሁ? እናንተ ባታግዙንም ሌላ የሚያግዝ ሰው መጥቷል፣ እየመጣ ነው። ያው ባለፈው ባልናችሁ መሰረት ከፕሮ ፕሌይስቴሽን ጋር ዲል እንዳደረግን ነግረናችሁ ነበር። ዛሬ ለጦና ፖድካስት ፕሮ ፕሌይስቴሽን PS4 እና ሁለት ጆይስቲኮችን አንዱዛ ነው ተቀምጣል በክብር ሁለት ጆይስቲኮችን ሰጥተውናል ማለት ነው። ያው እየገባችሁ ቲክቶክ ላይ የፕሮ ፕሌይስቴሽን አካውንት ፎሎ ማድረጋችሁ እንዳረሱ፣ የኛንም ሰብስክራይብ የጦናን እንዳረሱ። የአንድ ወር ቻሌንጅ ነው። በአንድ ወር ውስጥ ካደረስን ብቻ ነው ሽልማት የምናገኘው ማለት ነው። ስለዚህ እንደዛ ነው። ቦ የሆነ ነገር በላቸው፣ ሰብስክራይብ አድርጉ በላቸው። እኛን አይሰሙ በቪትም ቢሆን ያው እንግዲህ ሰብስክራይብ አድርጉ፣ ከእናንተ አይቀነስም፣ ለነሱ ግን ዋጋ አለው። ስለዚህ ይሄን ሽልማት እንዲያገኙ ሰብስክራይብ ፎሎ አድርጉ፣ እንዲሁም ደግሞ ሌሎች ሼር አድርጉ። ብቻ ሰብስክራይብ አድርጉ። እንደዚህ የመሳሰሉ ጆይስቲኮችን ማግኘት የምትፈልጉ ከሆነ ፕሮ ፕሌይስቴሽን ሄዳችሁ ማግኘት ትችላላችሁ። አድራሻቸው መናኸሪያ 2ኛ በር በስተጀርባ ይገኛል። ለፊት ይመቻችሁ በኋላ እንደዛ እናደርጋለን ማለት ነው። እና የቱ ጋር ነው ያቆምነው? አዲስ አበባ ላይ እና አሪፍ ቦታ ላይ ነው ያቆምነው። እሺ ወደ አዲስ አበባ እንዴት ነው? ከወላይታ ሶዶ እዚህ ነበርክ፣ ከዛ እንዴት ነው ሙቭ ያደረከው? በምን ፐርፐዝ ነው የሄድከው? አዲስ አበባ ያው ከስሜ ጋር ያው የነበረኝ ነገር ቅድም ነግሬያቸዋለሁ። አዲስ አበባውንም እሱ ነው እና ያለኝ እና በፊት ሐዋሳ እየሄደ አብረን እንሂድ ሐዋሳ ስለኝ እኔ አልሄድም እዚህ እቆያለሁ በሚል ቀረሁ ከእሱ ጋር። በጣም ክሎዝ ፍሬንድ ነበር እና ከዛ ድጋሚ ከሐዋሳ ደግሞ አዲስ አበባ ደምና አዲስ አበባ ደግሞ ሞር እሱ ወደ መስመሩ ገባና እና አሁን አሪፍ ሁኔታ ላይ ነው ያለሁት። ነገሮችን በጋራ አብረን ማድረግ እንችላለን እና አለኝ። ከዛ እስቲ እኔም ላስብበት ነው ትንሽ ጊዜ አሰብኩና ከዛ የተሻለው አገኘሁት። ወደዛ እሱ ጋር ሄድኩ። ስንት ዓመት ቆየ ከአዲስ አበባ? አዲስ አበባ 4 ዓመት። ከ4 ዓመት እዛ ነበርክ ማለት ነው። በስራ ነው አይደለ? በስራ እዛው አንድ ላይ ምናምን ተሰራላችሁ ስቱዲዮ? እዛ የኮሮና ጊዜ አንድ ላይ ወደዚህ መጣን። ኮሮና በጣም በሚያስፈራ ሰዓት አብረን ከስሜ ጋር ወደዚህ መጣን። ከዛ እሱ ተመለሰ፣ እኔም ወደዚህ ቀረሁ ማለት ነው። አይ በጣም ሸክ ብቻዬን ለመሆኑ የኮሮና ያመጡ አስተዋጽኦ ብቻዬን እዚህ ልትቀር እንትን በ4 ዓመት ውስጥ
ያው ብዙ ሰዎችን ያው አግኝታል ብዬ አስባለሁ። እዛ ስሜም እነ ካሙዙ ምናምን ይኖራሉ እዛ አካባቢና ብዙ ኤክስፒሪየንስ አግኝታል ስለ ስራውም ስለ ሰዎችም እዛ አካባቢ ስላሉ ሰዎችም እና እስቲ አጫውተን ሰዎችን ትላልቅ ሰዎችን አግኝተህ ነበር ወይ? ከነሱስ ደግሞ ምንድነው የተማርከው? ያው ብዙ ሰዎችን ስለምታገኝ ማለት ነው። ከነሱ በጣም ብዙ ነገር ነው የተማርኩት ማለት እውነቱን ለማውራት ይችላሉ የሚባሉ ሰዎች በጣም ትሁት ናቸው፣ ሀምብል ናቸው። በቃ የሚገርም እና ያላቸውን ነገር የሚያካፍሉ ሼር የሚያደርጉ ናቸው። እውነቴን ነው ማለት አሁን ኮምፕሊትሊ ባህሪዬን የቀየሩት እነሱ ናቸው። እዛ ማያቸው በጣም ቶፕ የሆኑ ሰዎች የሚችሉ ሰዎች በጣም ሀምብል ብለው ሆኖ ዝቅ ብለው ሰላም ስሉ ያላቸው ነገር ሼር ሲያደርገው ምናምን ስታይ በቃ አንተ ገና እንደሆንክና በቃ እንትኑ ፖዚቲቪቲ አማርኛ ፖዚቲቪቲ እሺ እና በፖዚቲቪቲ ውስጥ ነገሮች እንዳሉ የተረዳውበት ቆይታ ነበርና በቃ ይሄ ሚንጫጫው ብዙ የሚያወራው የሚለፈልፈው እንትን ለሚለው በቃ ኦሬዲ ለኔ እንትን የማይችል ሰው እና ምክንያቱም የሚችሉ ሰዎች እዛ ባህሪ እንዳላቸው ማይነ ካራክተር እንዳላቸው አይቻቸዋለሁ። ስለሰው አያወሩም፣ ስለሰው አይናገሩም። ጀስት ካንተ ጋር ሲያወሩ ስለተነሳው ኢሹ በቂ ምላሽ መልሳሉ። ስለጠየቁት ነገር ለማካፈል እንትን አይሉም። ስለምንም ጠይቃቸው ኦፕን ናቸው፣ ሼር ያደርጋሉ እና ከነሱ የተማርኩት ያንን ነው። ሀምብልነትን መልካምነትን የተማርኩት። የአዲስ አበባ የሚሄደው ብዙ ነገር ጠቅሞካል ማለት ነው። በጣም ማለት በህይወቴ ትልቁ ነገር ነው። ያው ከሙዙ የኛ ሀገር ልጅ ስለሆነ ብቻ ሳይሆን እሱም በተለያየ አጋጣሚ አግኝቻለሁ። የእሱ ሁኔታ ያው ሀገር የሚያውቀው ነገር ነው። ከዛ ውጭ አበጋዝን አግኝቻለሁ። ሌሎች የሆነ ጊዜ ደግሞ ሚኪ ጋር የማግኘት ነበር። የተለያዩ ትላልቅ የሚባሉ ሚኪ ጃኖ የተለያዩ ደግሞ ትላልቅ ዘፋኞች ምናምን ነበሩ እና እነሱን የማግኘት ስራቸው በጣም እኛ እዚህ ሰቅናቸው የምናውቃቸው ሰዎች በአካል ስናገኛቸው በጣም ሀምብል ናቸው እና ደግሞ አሁን እኛ ጋር ደግሞ እኛ እንደዚህ ደግሞ የምናውቃቸው ፍጭ የሚሉ ሰዎች ደግሞ በጣም ትላልቅ የሚችሉና ሙያው እውቀቱ ችሎታ ያላቸው ሰዎች በጣም ዝም ያሉ ናቸው እና አያወሩም እና ስራቸው እንዲያወራ ነው የሚፈልጉት። እኔን ያስተማሩት ያንን ነው የተማርኩት ከነሱ። ያኔ ነው ማለት ነው ከዘፈኑ ወጥተህ ወደ ሙዚቃው የገባው፣ ወደ ማቀናበሩ የገባው? ወደ ማቀናበሩ የሄድኩት መጀመሪያ ሲሄድም እንደዛ ነው። እስከ ስሜ ጋር አብረን እሱን ከዛ በፊት ነው ያቆምከው? አላቆምክም፣ ግን ወደዛ ወደ ቅንብሩ የገባው ከዛ በፊት ነው? አዎ፣ ምክንያቱም ቅንብሩ ውስጥ ላይ ነበር እና ሳልሄድ አሁን ስሜና ሳልሄድ በፊት ቤት የሆነ ማይክ ጨርቅ አስሬ ምናምን ኪቦርድ አንድ ትንሽ ኮምፒውተር ገዝቼ በኮምፒውተር ኪቦርድ አሁን የላፕቶፕ እንትን ይሰራል እና በዛ ቢቶችን ሞክር ነበር። ማስታወቂያዎችን ይቀዳ ነበር ምናምን። አሁን ፋና ፊልም ምናምን እኔ ጋር ነበር አብዛኛው ማስታወቂያዎች ምናምን ልጆች እየወጡ የሚሰሩት እና ያ የማቀናበሩ ሪከርዲንግ ምናምን የማድረጉ እንትኑ ነበር እየሞከርኩት ነበር እና ኢቭን ከዛም አልፎ ተርፎ ይሄ ለመለወጥ ካለኝ እንትን የተነሳ የተለያዩ ነገሮችን ቪዲዮ ኤዲቲንግ ሞክር ነበር። ኢቭን የሰራሁት ክሊፕ አለ ወላይታ ላይ የሰራሁት ኤዲት ያደረኩት የዘፈን ልትልህ ትችላለህ? የማን ነው አለ አንድ የህፃኑ ያናና ዘፈኑ ያናና ሳይሆን ቢምቢምባ የሚል ዘፈን አለ። እኔ ቪዲዮ ኤዲት ያደረኩት እንትና ከላይ እናስገባታለን እንደምንም አድርገን እና ከዛ ውጪ በጣም ይሄ ላይፉን ለማሸነፍ ካለኝ እንትን የተለያዩ ማስታወቂያዎች መድረክ መራ ነበር፣ ማስታወቂያ ሰራ ነበር። ድሮ ሲቲዮል ሲኒማ በሚያቀርበው ሰዓት ላይ ሲቲዮል መኪና ላይ ዞሮ እኔ ነበርኩ የተወሰነ ሰዓት ላይ እና እንደው ትዝ ይለኛል። ከዛ በሰዓቱ እኔ ከምላቸው ማስታወቂያዎች አንዱ የተወሰነ ብል ራሱ ደስ ይለኛል። እስቲ ይቻላል በደንብ እኛ ራሱ ደስ ይለኛል። ሲቲዮል አሁን ላይ ሲኒማውን ስላቆመ ቢቀጥል ባይ ነኝ እና በሰዓቱ ከምንሰራቸው ማስታወቂያዎች አንዱ ያዩት የሚደግሙት ያላዩት ደግሞ ሰምተው የሚጓጉለት ልብ አንጠልጣይ ሲኒማ አላዳንኩሽም እነሆ በለምለም ወላይታ ሶዶ በሲቲዮል ሲኒማ በ10 እና በ12 ሰዓት ለእይታ ይበቃል።
እነሆ ለወዳጅ ዘመዶ፣ ለፍቅር አጋሩ፣ ለጓደኛው፣ ለስራ ባልደረባው ብትጋብዙት የሚያስመሰግን ምርጥ ሲኒማ ከሲቲዎልስ ሲኒማ ያልኩ አሁን ነው የመጣልኝ ሲቪል የመጣልኝ የሆነ የመኪና በጣም ደግሞ ድምጽ ያለው እግዚአብሔር የሆነ በጣም ግሬስ ነው። በጣም ጎርነን ያለ ድምጽ ነው እና እንደዛ አደረግ ነበር። መድረክ መራ ነበር በወላይትኛ ሞር ወላይትኛ አማርኛ አሁን ለዛሬ ራሱ በዚህ ነው በጣም ሸጋ ይሄ በቃ ላይክ በሁሉም አይነት እንትን ውስጥ የምታገኘው አይነት ሰው ልትል ትችላለህ። ሙዚቃ ተንብሏል፣ መድረክ መርቷል፣ እንደዚህ ማስታወቂያዎችን ምናምን ሰርቷል፣ ቪዲዮ ኤዲት አድርጓል፣ ያ ዳንሰኛ ነበር፣ ይጨፍር ነበር። እስቲ ስለ ዳንሱ እንዴት ነው? ዳንስ እዛው ወከማሌ ምናምን የነበርክ ሰዓት ነው የጀመርከው? ወከማሌ በቃ ሁሉም ነገር ማርሻል አርት ሰራ ነበር፣ ቴኳንዶ፣ ዳንስ፣ ቲያትር ምናምን በቃ የሚገርም እኛ ነበርንበት ሰዓት ላይ የሚገርም ሰዓት ነበርና ወክማ እውነት አሁንም እየሰሙ ከሆነ የድሮ ደባዊ መለስ ነው። ያ በጣም አሁን ብዙ አይደለም ተወሰነ አለ፣ ግን እንደ በፊቱ አይደለም። ምን አይነት ባህላዊ ነው ዘመናዊ ዳንስ? ባህላዊ ነው ዘመናዊ ሞላ የአፍሪካ ዳንስ ምናምን ድሮ በጣም ፋሽን ነበረ። የሆድ ውስጥ ልብስ ጨመረ ምናምን ቅጥለው ወጥፈ ምናምን አንከሰንከስ ምናምን የምትለው ዳንሶች እነዛ በጣም ኢቨን የሆነ ሆቴል ላይ ሶዶ ውስጥ ድሮ ቦት ሆቴል የሚባልበት ዲጄ ነበርኩና በዛን ታይም ዲጄዎችም በዲጄነትም በዳንስም ነበርኩ። ይዛም ከኔ ጋር አብረው የሚሰሩ ዳንሰኞች ነበሩ። ለነሱ ሙዚቃ ከፍታለሁ። የሆነ ሰዓት ደግሞ አፍሪካ ምናምን ዘፈን ሲሆን ደግሞ እኔ እወጣለሁ። የምወጣበት ሰዓት ነበር ምናምን። ምን ያህል ጊዜ ሰርተሃል ዲጄነት? የዛን ሰዓት ቆይቷል ቢያንስ። ስለ ምን ያህል ጊዜ ሰራው ዲጄነት? እዛ ቤት አንድ ቤት ነው የሰራሁት። ቢያንስ ከአንድ ዓመት ከግማሽ በላይ ነው። ዓመት ሰርተሃል ማለት ነው። እና በቃ ዛሬ ያመጣላችሁ እንግዳ ምንም ያልሆነው ነገር የለም ትችላለህ። ጭፈራው ላይ ብትሉ ዲጄ ነበር፣ ሙዚቃ አሁን ያቀናብራል። ከዛ በፊት ዘፈን ይዘፍን ነበር፣ ቪዲዮ ኤዲት ያደርግ ነበር፣ ማስታወቂያ ይሰራ ነበር። በቃ ብዙ ነው፣ እንዲዘርዝረ የምትጨርሰው አይነት አይደለም። እና አሁን ወደ እንትኑ እንምጣ አይደል? አሁን ወዳለበት ስራ ወደ ቅንብሩ በደንብ እንምጣ። ከኮቪድ መልስ ተመለስክ፣ ወደዚህ ወላይታ ሶዶ ተመለስክና ከዛ በኋላ ያው የራስህን ስቱዲዮ ቢውል ለማድረግ ነው የሄድከው አይ ቲንክ። እና እስቲ እንዴት እዚህ ለመጀመር አሰብክ? ከዛስ ደግሞ የነበረው እንትን እንዴት ነበር? የነበረው ፓዝ እንዴት ነበር? የነበረው ፓዝ በጣም ቻሌንጅ ነበረ። ሲቀጥል እዚህ ለመቀጠል ወይም እዚህ ለማለት አስቤም አልነበረም እና በሰዓቱ ኮሮና በጣም በሚያስፈራራበት ምናምን ሰዓት ነበርና እዛ አዲስ አበባ ስራም ኮምፕሊትሊ ሙሉ የቆመበት ሰዓት ነበር። በጣም ሰው እንቅስቃሴ ስቱዲዮ ሰው አይመጣም፣ በጣም ይፈራል ምናምን። ከዛ ያለው ሁኔታ ፈራና ምንድነው ከስሜ ጋር አወራነው። ስሜ በቃ እኔ ልሂድ ምናምን በሚል እሱ ትዝል እኔ ልሂድና እዛ ሁኔታዎችን ካጣራ በኋላ ትመጣለህ አንተ እዚህ የተወሰነ ጊዜ ቆይ ምናምን ስል ሄደ እሱ። ከዛ አሁን ወደ መስመሩ ነገሩ እስከመግባት ትንሽ ቆይ ስል በቃ ለምን አንደኛውን እዚህ የራሴን ቻሌንጅ አላደርግም በሚል የራሴን ስቱዲዮ ለመጀመር እንቅስቃሴ ጀመርኩኝ። የተንቀሳቀስኩበት እንቅስቃሴ በጣም ከባድ፣ ምንም ሳይኖር ስቱዲዮ መክፈት ማሰባት። አዲስ አበባ ላይ 4 ዓመት ቆይቼ መጥቻለሁ። ግን ያው ነገሩ በድንገት አፕን ስላደረገ ምንም ሳልዘጋጅበት ነው ወደዚህ የመጣሁትና ኢቭን ከዜሮ ተነስተ ስቱዲዮ መክፈት ምናምን እንትን ማለት እንትኑ ስቴፕ በጣም ከባድ ነበረ። ኢቭን እንትን ኪቦርድ ሳይኖረኝ ማይክ ሳይኖረኝ ምናምን ዘፋኝ ቀጥሬ አውቃለሁ ብሩን ለመቀበል። ከዛ ሪካርድ አድርገህ ሌላ ቦታ ለመስራት አሁን ምንድነው ያደረኩት? ማይክ እስከ መገዛ ድረስ መጀመሪያ የሆነ ልጅ ከሙያ ላይ አወራኝ። ከሙያ ላይ የሚመጣ ልጅ ላይ ታለሽ ነውና ሁለት ስራ ሊሰራ አወራኝ። ከዛ እኔ በሰዓቱ ኮምፒውተርና ሶፍትዌር የተጫነበት ሶፍትዌሩና ኮምፒውተሩ ነው ያለው። እዛ ኪቦርዱ ማይክ የሚል እና ልጁ ሲመጣ በምን ላቀናበር ደግሞ እሺ በምን ልቅዳ ምናምን በሚል በጣም እንትን ውስጥ ገባሁ። ከዛ ምንድን ያደረኩት ልጁን መጣ። ልጁ ስቱዲዮ ገባና ልጁ ከመጣቱ በፊት ለጓደኛዬ ደውዬ
ኪቦርድ እንደዚህ አስቀምጬ የመድረክ ኪቦርድ ነው የስቱዲዮ ኪቦርድ አይደለም። ከዛ አስቀምጬ አሳይቼ ዝም ብዬ ፒያኖ ምናምን ይዤ ልጁን ለከሳት ቀጥሬ ቀብዱን አምጣ ቤት ተቀብዬ እሱ ለምሳሌ እስከሚመጣ ድረስ ኪቦርዱን ገዝቼ እመጣለሁ ብዬ ከልጁ ቀብድ ወሰድኩ። ከዛ ቀብድ በወሰድኩ እንደወሰድኩ የሆነ ሙዚቃ ቤት ልኩኝ ሶዶ ውስጥ ነውና ኤጀስ ኪቦርዱ እኔ ካስኩት ብር በላይ ሆነ። ከዛ እንዴት ላክ ከዛ ለመንኩት በጣም ትዝል እርግጠኛ ነው እና በጣም ሰልሙኝ ምናምን ስል በቃ በጣም እምባይስ ሊመጣ ስል አለቀስኩ። ባይዘ መጣልኝ ሲያይ እንደነገጠና በቃ ይዘው ይሄዳል። ከዛ እሺ ብዬ የመጥቼ ልጁ እንትን ከዛ ማይክ ደግሞ ምን አደረኩኝ ጓደኛዬ ድምጽ ይቀዳ ነበርና እንዲ ልጁን ባንድ ትንፋሽ እንዲቀርቸው ብቻ እመልሳለሁ ሲጠኝ ነበር ልቀበል አልኩ። ከዛ ማይክ አምጥቼ ኪቦርዱን ድጋሚ ከሳት አስገባው ሰራው ማይኩን ልጁን ቀርጬ መለስኩ። ስራውን ሲል ሙሉ ስራ ተቀበለ። ደግሞ ድጋሚ ለማይክ ደግሞ የተሰነ ብር አጥቼ ቁጭ ብያለሁ። ነገ ደግሞ ሌላ ሰው ቀጥሬያለሁ። ከዛ እንዴት ልሁን ነው ግራ ገባኝና ምንም በቃ እንደዚህ ብታስረዳም የሚረዳ ሰው የለምና ዝም ብዬ ቁጭ ብያለሁና አከራይ ልጅ የቤቱ አከራይ ልጅ ምንድነው የሆንከው ምናምን አለ። ከዛ ምንም እንደዚህ ከደብሮኝ ነው እና እንደዚህ ስራ እንትን ብዬ ማይክ አጣሁ። ከዛ እንደዛ ከማለቴ በፊት መጀመሪያ ሆሳና አንድ ጓደኛ አለ ፋኒ ጓደኛ አዲስ አበባ የሚያውቀኝ ማለት ነው እና እንደዚህ ያለው ነገር አጫወትኩለትና ያለኝን ሼር አድርግልኝ ነበር ሼር አድርግልኝ ብሎ 5000 ሼር አድርግልኝና ማይክ 15000 የሚገዛው ማይክ ሰዓት እና እሺ ኬት አሁን 10000 ብር ከታገኛለሁ ቁጭ በር ላይ እንዲህ ብዬ ቁጭ ብዬ ከዛ ልጁ ሲመጣም ሲሄድም እዛው ቁጭ ብዬ ምንድነው የሆንከው? አይ እንደዚህ በጣም እንትን ብያለሁ ወናቲ ለአባቴ እዛ እንደሚለው ዝም ብሎ ቁጭ ብሎ አንተ ለምን ለአንተ ሼር ያደርግልህ ምናምን አለ። ከዛ አራ እኔ አልጠይቅም ምን ብዬ እጠይቃለሁ ምናምን ዘል አይ እኔ ልጠይቅ አለ። ከዛ ገዶ ልጁ ጠይቀው ምናምን አባቴው ልጁን ሊቀልድ ወይ ለራሱ ፈልጎ ምናምን እንትን የሚልና መስሎ ላሻል ምናምን ከዛ ፋዘርዮስ ሲመጣም ሲሄድ ነበርኩ። ከዛ ልጄ ቅድም ልጄ የሚጠይቀው ልክ ነው እንደምናምን ዘል አውቆ ፋዘርዮ በአንድ ወር ነው መልስሎታል ምናምን ዘል አራና እሺ አቃወጥ ያስታውቃል አለኝና ይጄን ይዞ ባንክ ይሄድ። ከዛ እዛ አወጣና ብር ሰጠኝ። ከዛ በዛ ቀን ከአዲስ አበባ ማይክ አስመጣሁ ማለት ነው። በጣም ከዜሮ መነሳት ይሄ ነው። አሁን ዳስዋል ሲመጡ አያውቁማ አንተ በቀደ ስቱዲዮ እንዳለ ስትቀጥራቸው ስቱዲዮ እንዳለ ምናምን ነው የሚያውቁት። ምክንያቱም አዲስ አበባ ያለኝ ስቱዲዮ እኔ መስራች ነበርና እዛ ሙሉ ስቱዲዮ ነው አንድ ላይ መስርበት የነበረው በቃ ያ ደፍር እንደዚህ ነው። እንደዛ ባትደፍር ደግሞ ሲመስለኝ መቼም አትገዛም። አሁን ቀብድ ወስደህ ምናምን እንትን ስትሞክር ኢቭን እኮ ስፒከር የዛኔ ስፒከር አሁን የገዛሁት ከቢጂን ባንድ ተበድሬ ምን አስባል እና በቃ ይሄም ምንድነው ብዙ ነገር ያየሁበትና ደግሞ የእግዚአብሔርን ቸርነት ያየሁት እኔ አሁን በራሴ ጥረት አሳካው ምናምን ሳይሆን እውነት እግዚአብሔር ልቤን ፍላጎትን አይቶ በቃ እንደዚህ ላሳረፍ ብሎ የሰጠኝ ነገር ነው እንጂ አንድ ብር ያለው ሰው እንደዚህ ስቱዲዮ ገንብቶ ተቀምጦ መስራት ይከብዳል። እና ያ ሁሉ ነገሩ እግዚአብሔር ሲያመቻችልኝ ነው እንጂ ምንም ቢሆን ማላገኝበት ወይንም ማይሳካ ይመስለኝ ነበር። በቃ የጋድ ውጤት አይ ብቻ ሻውን ከእንትኑ ከኮቪዱ በኋላ እዚህ ከመጣክ በኋላ ነው ስራዎችን መስራት የጀመርከው ሙዚቃዎችን ማቀናበር የጀመርከው ወይ ከዛ በፊትም ኦኬ አወጣው ሙዚቃ ነበረ? ታስታውሳለህ? የመጀመሪያ ሙዚቃ የሰራው መጀመሪያ አንተ አቀናበርከው ሙዚቃ? መጀመሪያ እኔ በራሴ ነው ኤክስፐርት ነው ያደረኩት። ኦኬ የራስህን ሙዚቃ ምክንያቱም የሌላ ሰው እንትን ከማለት በፊት አዲስ አበባ ልክ እንደገባው የመጀመሪያ ቅንብር አሁን ራስታ ሚል ዘፈን አለ አሁን ቲቪ ላይ ሁሌ ይለቀቃል። ኢቢኤስ ላይ ካያችሁ ወላይታ ቲቪ ላይ በተደጋጋሚ አንዴ ባለለም ይደገምልን ኢናሎሞ ኢናቴሮ ኢናታዶ ሶሮ ታው ኢሊሎ ሲኮ ሰሮ ያምቡላሎ ያሮ ኢናሎሞ ሎሚያሎ ማቴሮ ኢናሎሞ ሎሜዳን ሳውያሮ ኢናሎሞ ኤራስታ ኤራስ ያምቡሎ ኤራስታ ኤራስ ላሞቶ ኤራስታ
ኤራስ ሚል ስራው ኤራስታ ነው የሚለው እኔ ራስታ ሚል አዎ እኔም እንደዛው ስለነበር ራስታ አውቂያታለሁ ማለት ነው። ኦዲየንሶቻችን ወላይተኛው ማያውቅ ሰው ካለ አውቂያታለሁ ማለት ነው። እና በጣም አሪፍ ስራዎችን ሰርተሃል። ከዛ በኋላ ስቱዲዮ እዚህ የራስን ስቱዲዮ ምናምን እንትን ብለህ በራስህ ያው ካሙዙ እንትን ቢልህም በራስህ ስም አይደለ ቦማንዛ ስቱዲዮ በጣም ጸዴ ስራዎችን እንትን ብለሃልና እስቲ ምናልባት ማያውቁ ኦዲየንሶችን ሊኖሩ ስለሚችሉ አሪፍ አንተ ከሰራቸው ስራዎች የተወሰነውን ሜንሽን አድርጉ። አዎ ለአንተ በቃ 10 አሪፍ እኔ እነዚህን ሰርቻለሁ ብለህ ልጠራ የምትችላቸው 10 ስራዎችን ንገር አንተ ከሰራቸው ስራዎች 10 ወይ 5 እሺ 5 ያው አሁን እኛ አካባቢ በጣም የሚታወቁ አምባ ያረካ እሺ ሂዲዲ እሺ እሱም የፒሻላ ነው ሁለቱ አልማዊዛስ አምባ ያረካ የፒሻላ ነው ሂዲዲ እሺ ቦምቤና የፒሻላ እሺ ታሪኩ ጦና ጋጋሶ ያው ጊዜ ወጣው አዎ አታያበለ ከዛ የቡንጌ ስራዎች አሉ አብራሽ አለማዊ ጨፋቆ ያ እንደዛ ነው በጣም በጣም ከዘውዱ በቀለ ጋር ግፋታ ይሰራል ያ ዘውዱ በቀለ ጋር ስራ አለኝ ዘውዱ ቢዝቷር በጣም እኔ በቃ በጣም ሚሉ አይደል ድሮት እዚህ ላይ ቲቪ ላይ ምናምን የሆነ ሰዓት ላይ ይመጣል ቤዝ ምናምን የተጫወተ የወላይታን ልብስ ለብሶ ምናምን ነገር ድሮ ይከብዳል ይላሉ ቤዝ የተጫወቱ መስፈን አዎ በጣም ይከብዳል እና እንደዚህ ያው የሀዲኛ ስራዎች ጎፋ የአካባቢ የኛ አካባቢ ጎረቤት ሀገሮች ምናምን ስራዎች ሰርቻቸው በጣም ቀጥታ ቁጥር ባይሆንም ምን ያህል ይሆናል በግምት በቁጥር አላውቅም ገምት በአብሬጅ አዎ እኔ ማለት ብዙ መስራት ያለብኝ ልጅ ነኝና ጀስት ለመስራት ከማስበው ብዙ ነው እንጂ አሁን የሰራሁትን እንደዚህ በቁጥር ይሄን ያህል እንትን ብቻ ግን በጣም አሪፍ ስራዎችን ሰርታል። በጣም በብዙዎቹ ዘንድ የሚወደደውን ስራ ምናምን ሰርታል ብዬ አስባለሁ። እና ግን እንትን ስል ሙዚቃ ማለት ለአንተ ምን ማለት ወይ ደግሞ ሙዚቀኛ ባትሆን ኖሮ ምን ልትሆን ትችል ነበር? ሙዚቃ ለአንተ ምን ማለት ነው? ሙዚቃው ደረብክበት አንተ ሙዚቃ ምን ማለት ነው? ሙዚቃ ለኔ ማለት ስሜቴን የምገልጽበት ውስጤ ማለት አንድ ሰው ሙዚቃ ላይ ውስጥ ያለው ነገር ነው ኤክስፐርት ታወጣውና ከህይወቴ ጋር የተገናኘ ነው። ሙዚቃ ህይወቴ ነው። በዛ ላይ ደግሞ ሙዚቀኛ ባልሆን እኔም ሆነ እዛ አካባቢ ነው አርቀም ነው ገባ አቀራባሪ ባልሆንም ዘፋኝ ሆናለሁ። ዘፋኝ ባልሆን የሆነ ነገር ደስተኛ ሆናለሁ። ሙዚቃ ውስጥ አልወጣም። አዎ በቃ ስለ ከዛ ከአርቱ አካባቢ አልወጣም። ያ ወደ አርቱ ተሳባለህ ነው ያ እና ሙዚቃ አገኘም አላገኘም ኖረም አልኖረም አንተ መቼም ሊከፋም ይችላል። ማለት በነገሩ ስትከፋም በሙዚቃው በኩል ከመጣ አትከፋም፣ አታዝንም። በቃ ሁሉም ሙሉ ነገር ማለት ምን ሙዚቀኛ ያልሆነ ሰው ራሱ ስሜቱን የተለያዩ የሚገልጽበት ስሜቱን የሚልበት ሙዚቃ ለኔ ሁሉ ነገር ነው። እኔ ይሄ በህይወትህ 2 ሙዚቃ ብቻ መስማት ትችላለህ። ቦማንዛ 2 መስማት ይችላል ቢባል አንድ ላደርግልህ ነበር ግን አንድ ይከብዳል ለብዙ ሰው ስለሚባል 2 ሙዚቃ ብቻ ቦማንዛ መስማት ይችላል ቢባል 2 የምትሰማው ሙዚቃ 2 ሙዚቃ ብቻ መስማት ይችላል ሌላ መስማት አይችልም ከዚህ በኋላ ቢባል 2 ሙዚቃ የምትወደው እሰማለሁ ብለህ የምታስበው ይሄም ላቀናባሪ 2 ሙዚቃ አንድ የቴዎድሮስ ታደሰ ምን የሚለው ከተማው ነው። እሺ ቀጥሎ ደግሞ በርናቦይ
Me I no get time my data. Dada came on my face calling me. የአፍሪካ ዘፈን ነው። እኔ ወላይተኛ መስሎኝ እንዴት ላምጣው? እኔ ምን አይነት ቋንቋ ግራ ግብት ብሎኝ ነበር ግን ያ የየስሩ ነው ያሰላ የራሱ በቃ አትሊስት ርዕስ ላይ ነበር ግን ሁለት ሙዚቃ ስማ ብትባል ለአንተ ምርጥ ዘፋኝ አርቲስት አርቲስት ማን ነው? ከኛ ሀገር ነው እስከኛዎች ከኛም በወላይታ ደረጃ በኢትዮጵያና ከኢትዮጵያ ውጭ ሶስት እንደዚህ ነገር እኔ በኢትዮጵያ ደረጃ ቴዎድሮስ ታደሰ ነው በጣም ወደው ብዙ ሰው ምርጫው እንደዛ ነው። ቴዎድሮስ ታደሰ ከዛ ደግሞ ከውጭ ጋር ደግሞ ባርናቦይ እሺ ባርናቦይ ከኛ ታለንት ነው። ከኛ የምትለው ደግሞ ከኛ አካባቢ ሁሉንም ወዳቸው አንተ መብራት አለበት ብትባል ከዘፈናቸው አንፃር ምናምን ሳይሆን በፐርሰናሊቲም በሙዚቃው ከታቸው የሚመች አይነት ሰው ከወጣቶች እስከ ቆዩ ግራ ጋባል። እስቲ አንተ በተመቸ ለኔ አሁን ከኛ አካባቢ የምን ጊዜ ነው ሌጀንድ ቡንጌ ብሩንጂ በጣም ለሱ ሪስፔክት አለኝ። እሱ ለኔ የምን ሌጀንድ ነው። ስገጥል ደግሞ አልማዮ ዛሳ አልማዮ ጨፋቆ ዲዲ እነዚህ ፋቮሪት ናቸው። እሺ እንትን አንድ ሙዚቀኛ መሆን የሚፈልግ ሰው ድምጽ አለኝ ተስተዋለኝ ብሎ የሚያስብ ሰው ቦማንዛን ምን ላርግ ቢል ምን ትመክረዋለህ? ለዛ ሰው ምናልባት የሚፈልግ ሰው ይኖራል አይደለ? ታለንት ምናምን ኖሮት የሆነ መጥቶ አንተ ቢጠይቅ ምን ትለዋለህ? ታለንት እንዳለው እርግጠኛ ከሆንክ ያው ምስላም ፖዚቲቭ ሆኜ ማስረዳት ከጀመርኩኝ ወይ ማሳየት ከጀመርኩኝ አንድ ቀን በቂ ነው ለአንድ ፍላጎቱ ላለው ሰውና ደግሞ ሃምብል እንደሆነ ሰው ለማስረዳት ማለት ነው። ስለዚህ ይሄ ልጅ የሚፈልገው ነገር በአንድ ቀን ማድረግ ያለባቸው ነገሮች ነግራቸዋለሁ። ምክንያቱም ወደ መስሎ ከገባ እንዴት መስፈን እንዳለበት ግጥምና የዜማ አሰራር የግጥም በምን አይነት አይደም ምን አይነት ቢት ምናምን ማርኬቱን አሁን ላይ ማርኬቱ ላይ ያለው የአፍሪካ ማርኬት የኛ ማርኬት ወላይታ ብቻ ነገሮችን ጥናት እንዲያደርግ መክሯል። ይሄ ነው ምንድነው ቻሌንጅ ምንድነው? ቻሌንጁ ምንድነው? አሁን ሙዚቃ ላይ አሁን በዚህ ሰዓት አንተ እዛው ላይም ስላለ ከዘፋኞች አንፃር ከአቀናባሪዎች አንፃር በጣም ቻሌንጅ ያደርገናል ሁሌ የምትለው ነገር ነው። ሁሌ ቻሌንጅ የሚያደርገው ነገር አሁን ለምሳሌ አሁን እኛ አካባቢ ይሄን ነገሮች ከሙዚቃ ከኪቦርድ መሳሪያ ከኪቦርድ ጋር ከባንድ ጋር እና ለማለት እንትኑ ያላቸው ሰዎች ሲያጋጥሙ አንድ ዘፈን ምን አይነት የዜማ ካራክተር ባህሪ እንዳለው ምናምን ሳይረዳ ሙሉ ዘፈኑን በአንድ ዜማ ያመጣልሃል። አንድ ዜማ ያመጣልሃል። ደግሞ ሲቀጥል ደግሞ አንድ እንትን ላይ ሆኖ የተለያየ ሪትም ያመጣብሃል። ብቻ የተቀላቀለ ነገር ሲያመጣ ያንን ነገር ሼፕ አድርገው አንድ ዜማ ሲሰራ ኢንትሮ አለ፣ ቨርስ አለ፣ ፍሪ ኮረስ አለ፣ አክሲደንታል ሜሎዲ ይባላል። እነዚህ ዜማ ውስጥ የማይቀሩ ነገሮች ናቸውና አንድ ገና የሚጀምር ሰው አሁን ኢንትሮ የትኛው ነው፣ ቨርስ የትኛው ነው፣ ፍሪ ኮረስ፣ አክሲደንታል ሜሎዲ የትኛው ነው ምናምን ብለህ እሱን እስከምታስረዳ ምናምን ጊዜ ይፈጃል። ለዛ ምንድነው አሁን ማድረገው እኔ ያመጣል። ከዛ የሱን ከሱ ኮንሰፕቱን ወስጄ አዲስ ዜማ ደግሞ ድጋሚ መገንባት አለ። አሁን በጣም የሚያለፋ ወይ እንትን የሚለው ዜማ ሼፕ ካላረክ ድጋሚ አሬንጅ ካላረክ ቀጥታ ያመጣው ነገር መስራት ከባድ ነው። ዘፋኝ ከሆነ ወይ የሚያውቀው ነገር ሙዚቃ አካባቢ ቆየው ከሆነ ያውቃል። እነዚህ የኢንትሮን ካራክተር፣ የቨርሱን ካራክተር፣ የፍሪ ኮረሱን ካራክተር ምናምን ይረዳዋል። ገና የሚመጣ ሰው እንደዚህ ዜማ ሼፕ ማድረግ አይዲያ ግጥም ራሱ ለምሳሌ ቀጥታ ማይባሉ የማይገለጹ እንትኖች አሉ። ዱብዳ የሆነ ቃል እንመጣል አለ ዝም ብሎ ያንን ነገር ደግሞ እንትን ለማድረግ አሁን ፋይናንሻሊ ምን ምናምን ማለት አቅማቸው የለም ምናምን ብቻ አንዳንድ በጣም ስቱዲዮ ውስጥ ሼፕ ማድረግ ነው ጊዜ የሚበላል። እሱ በጣም የሙዚቃ እውቀት ያስፈልጋል። ዝም ብሎ የሚሰራ ነገር አይደለም። በዚህ አጋጣሚ መጀመሪያ ያወቁ ታለንትን ማወቅ ራሱ አንድ ነገር ነው አይደል? አውቀ ወደ ስራ መምጣቱ ራሱ ጥሩ ነው።
ዝም ብሎ በፍቅር ዘፈን የድሪል ቋንቋ ሲጠቀም ማለት ነው መጥቶ የማይመስል ነገር የሚያመጣ ሰው አለ ምናምን ነገር እና እሱም ነው አንደኛ ደግሞ ማህበረሰብ አሁን ያለንበት ማህበረሰብ ማገናዘብ አለበት። አሁን ለዚህ ማህበረሰብ በተለምዶ የመጣበት መንገድ አለ። ከዛ ነገር ስትወጣ ማለት ታመግጥ የሆነ እንትን ብለው ይላል። ስለዚህ አንድ ዘፋን ሲመጣ ገበያውን ማጥናት አለበት። አሁን ላይ ገበያ ለምን እየተደመጠ ያለው አዲስ አበባ ላይ አፍሪካ ላይ ሌሎች ዓለማት ላይ ቢልቦርድ ላይ ምናምን ምን አዲስ ነገር አለ የሚለው ነገር ማጥናት አለበት። ስለዚህ በዛ ሂደት ውስጥ ደግሞ አንድ በጣም አሁን የምንቸገርበት የዲዲ አድናቂ ከሆነ የዲዲን አይነት ቴስት ይዞ ይመጣል። ደግሞ የሳምባዲ አድናቂ ከሆነ ኮፒ አድርጎ ምናምን መምጣት በቃ ጀነራል እንደው ከናክሽኑም ኮፒ የሚያደርጋለ ድምጹንም አይዲያውንም እንደዛ የሚያደርጓል እና አንድ ሰው የሚያደርገው አሁን እነዚህ የፈመሱ ሰዎች እኛ አካባቢ በጥራ ሁሉም ዘፋኞች አሉ። አንዳቸው ከአንዳቸው ጋር በአክሽንም አይገናኙም፣ በድምጽም አይገናኙም። መልካቸው ምናቸውም ዳንሳቸው የራሳቸው ስራ ከለር ስለዚህ በድምጽ ነው የራሳቸው ከለር ይዘው ወጡ። በዳንስም በእንቅስቃሴም በምን በመድረክ አያያዝም ይሄ የራሳቸው ኳሊቲ ያላቸው ሰዎች ናቸውና አሁን ገና የሚወጣ ሰው የራሱን ዓለም ለመፍጠር የራሱን ተከታይ ለመፍጠር ራሱን ለመምሰል ነው መጣር ያለበት እንጂ ሳምባኒ ስለሚወደው ስለሚያደንቁ ያን ሰው ኮፒ ማድረግ የለበትም። እኛው በጣም ጸዴ ቆይታ ነው ያደረግን ያለ ነውና አሁን ብዙ ጊዜ አለ በቃ አብዛኛው ሰው አሁን ሙዚቀኛ መሆን ይፈልጋል፣ ስለ ሙዚቃ እውቀቱም የለውም። እኛ አካባቢ ኦብቪየስሊ መማሪያ ቦታዎችን ምናምን የሉም ምናምን እና ከዛ አንፃርም የተወሰኑ ችግሮች ይኖራሉ ሙዚቃ አካባቢ ምናምን ይኖራሉ። ግን የሆነ እኔ እንትን ማለት ፈልገው ያስቸገረ ሰው የለም አሁን ዝም ብሎ በትክክል ያልተዘጋጀ ግጥም ያልተዘጋጀ ዜማ አምጥተው ይመጣና አንተ እምቢ ያልከው ስራ የለም አልሰራም ያልከው ስራ አለ ያስቸገረ ነው ማለት ነው። እንደዚህ በጣም ያስቸገራለን እንጂ ግን በሂደት የሚስተካከል ነገር ግን በሂደት ምን አደርጋለሁ መሰለህ አስደንግጬ ምናምን መላክ ሳይሆን እሱ ያመጣውን ዳይሬክት እቀዳና እስቲ አንተ ስመው አንተም ሰምተና እኔም ሰማለሁ ብዬ ልካለሁ። ከዛ ሰምቶ ምናምን በቃ ማስተካከል ያለብኝ ነገር አለ ምናምን ይላል። ከዛ ይመጣል አሁንም ደግሞ ይገባል። አሁንም ቼክ አድርግላለሁ። ከዛ እና ቼክ አድርጌ ሁለተኛ ጊዜ ሲመጣ ሌላ የተሻለ ነገር ካላመጣ እና እባክህ እንደዚህ አሁን ዜማውን እንደዚህ ስራ መግቢያው ዜማ እንደዚህ መሀል ላይ አጫፋሪ እንደዚህ ይሄ ደግሞ እንደዚህ መዞር አለበት ሲደግም እንደዚህ ሐሳቡን ግጥሙ እንደዚህ አድርግ ምናምን ብዬ ልኳለሁ። ያንን ፍሬም ነግሬው ልኬ ደግሞ አሁንም ካልመጣ በቃ አሁን ለኔ ቻንስ እኔ ሙሉ ዜማውን ልስራና ግጥም ሌላ ሰው ነጽፈን ወይ ራሴ ጽፋለሁ እላለሁ። ከዛ ድጋሚ ዜማውን ደግሞ ራሴ ክሬት አደርጋለሁ ማለት ነው። ከዛ እኔ ዜማውን ስጣለሁ በዛ ላይ ወይ ግጥም ጽፎ ወይ ሌላ ሰው ጽፎ መጥቶ ይገባል እና አንድ ደግሞ ያው አክሲደንታል ነው የሆኑ ነገሮችም አሉ ሲኖሩ ደግሞ ያው አንዴ ባልሰራሁት ምናምን ይሆና አይጠፋም እና ባልሰራሁት ምናምን ስራ አይጠፋም። ያ በጣም እንትን ነው ይሄ አሁን አንተ ከሰራሃቸው ስራዎች መሃል በቃ ላይክ ቅድም ብለናል አይደለ እንትን የምትላቸው ስራዎች አሉ ቶፕ አፕ በጣም አድርገው ምናምን ሰው ጋር በጣም ደርሰው ምናምን አንተ ራሱ እንኳን ሰራው የምትላቸው ስራዎች አሉ። በዛ ልክ ደግሞ ባልሰራሁት የምትለው እንዳለ ሆኖ በጣም ተወዶልህ ምናምን አንተም ደግሞ ሪልም እየሰራው ነው ብለህ የሆነ ኮንፊደንስን የምታገኝበት ሌሎች ስራዎችንም እንድታገኝ የሚያደርጉ ስራዎች አሉና በዚህ በስራ ፓዝ በእያንዳንዱ እንትኖች መሃል አጠር አድርገህ የተማርከው ነገር ካለና በዛ ያይዘ ደግሞ ከቦማንዛ ምን እንጠብቅ አሁን ከዚህ በኋላ እንደ አቀናባሪም ሙዚቀኛም ስለነበርክ አንዳንድ ሙዚቃዎችም ስላሉ እንደ ሙዚቀኛ ምን እንጠብቅ? ማለት አሁን የሙዚቃ ኢንዱስትሪ ፋሽን አሁን ጀስት ይሄን ሰራው ብለህ ምናምን የምትቆምበት አይደለም እና ዴይ ቱ ዴይ አዲስ ነገር ክሬት የምታደርግበት አዲስ ነገር የምታመጣበት ነው እና ባለበት ስታካርክ
ሳምበዲ ደግሞ መጥቶ ይጥላል አዲስ ነገር ክሬት ያደረገ ሰው ያሸንፋል እና ፋሽን ነው ለዛ እኔ አሁን በቃ ኦልሬዲ ሰርቷል ግን አሁን ብዙ ነገር ይጠበቅብኛል ብዙ ነገር ክሬት ማድረግ አለብኝ መማር ኤክሰርሳይዝ ማድረግ አዳዲስ ነገሮችን ክሬት ማድረግ እንትን አለብኝ ማድረግ አለብኝ ነው አሁን ሞር እንደው አሁን ነው የተሻለ ነገር መስራት ያለብኝና የተሻለ ነገር የሚጠበቅብኝ አሁን መጀመሪያ ሰው ጋር ለመግባት ማርኬት ውስጥ እንትን ለማለት ለመታወቅ ምናምን ነበር ጥረቴ አሁን ደግሞ ከገባ በኋላ ትልቁ ደግሞ ቻሌንጅ ያለው አሁን ላይ ስለዚህ ሞር የተሻለ ነገር ክሬት ማድረግ የተሻለ ነገር ማቅረብ ያለብኝ ታይም አሁን ስለሆነ ከሰራችሁ ደግሞ ለኔ አሁን አሪፍ ፊድባክ ያመጣልኝ ከሌላ ቦታም ጅምሮ የተለያዩ ፖድካስት ላይ የምናገር የሆነው ሙዚቃ የታሪኩ ሙዚቃ ነው ጦና ጋጋሱ አሁን እሱ ካሉት እንትኖች እሱ ነው ትንሽ ለኔ ፊድባክ አሪፍ ያመጣልኝ ከዛ ደግሞ በጣም ቫይራል መውጣት ደግሞ አምባ ያረካን የሚያክል የለም አምባ ያረካ በጣም የተወደደ ስራ ከዛ ቀጥሎ ዲዲና ሌሎችም አሉ እና ይሄ ነው እንትልና አሁን እኔ ምን ልበላችሁ በጣም ለኔ እንደው ሞር ሰፖርት የሚያስፈልገኝ ሰዓት እኔም ራሴ በደንብ ክሬት ማድረግ አለብኝ ጥረት ማድረግ አለብኝ ሰዓት ነው እና ብዙ ይጠበቅብኛል በጣም አሪፍ ነው እንዲህ ያለ ወደ መጨረሻው ምዕራፍ ደርሰናል እና ብቻ ግን እስካሁን ባሳለፍካቸው በህይወት መንገድ ሆነ በህይወት ጎዳና ውስጥ ሆነ ማመስገን የምትፈልገው ሰው ካለ እድሉን ላንተ እንሰጣለን ማመስገን የምትፈልገውን ሰው አመስግን ማመስገን የምፈልጋቸው ሰዎች በጣም ብዙ ስለሆኑ ጀነራል ጓደኞቼ ስራ ባልደረቦቼ በዚህ ህይወት ውስጥ አብረው የነበሩ ሰዎች ቤተሰቦች ጀነራል በቃ የወላይታ ህዝብ ከኢትዮጵያ ህዝብ እጅግ አመሰግናለሁ ምክንያቱም እኔ ሞር አመሰግነው ለኔ ፖዚቲቭ በሰዓቱ ብዙዎች ሲተቹ ብዙዎች ሲነፉ ከጎኔ ነው ሆነው ሰፖርት ሲያደርጉ ነበሩ ሀሳብ ሲያግዙኝ እንደዚህ ብታረግ ምናምን ከጎኔ ያልተለኙ ሰዎች አሉ እና ምስጋና ለነሱ ይድረሳቸው ስም ባልተራሪፍ ነው ብዙ ስለሆነ መለየት እንዳይሆንብን ስለዚህ ብቻ ከጎኔ የነበሩ እስካሁን ሰፖርት የሚያደርጉ ሀሳብ የሚሰጡ ሰዎች እንደዚህ ብታረግ እንደዚህ ብትሆን ምናምን ብሎ የሆነ ነገር ሼፕ ማድረግ ለሌሎች በመጭነቅ መንገድ ሲያሳዩ ሲመሩ ነበሩ ከጎኔ ያልተለዩ አሉ ጓደኞቼ እነሱን ቢግ ሪስፔክት ብቻ እኛም በጣም አድርገን እናመሰግናለን አክብረን ስለመጣችሁ ነው በጣም አድርገን እናመሰግናለን ከዛ በፊት ግን የሆነች ጥያቄዎች ከጥብስና ከቁርጥ የምን አድራጊ ነው የቁርጥ ያው መስቶፋኔ ጠርጥሬ ነበር ማለት ነው መጽሐፍ ከፊልም እና ከሙዚቃ ሙዚቃ ነው ሙዚቃ ሙዚቃ ነው መስማት ስራው ነው እሱ በደንብ ያስደስታል ሙዚቃ መጽሐፍና ፊልም ኦርደር ካለ ሙዚቃ መጽሐፍና ላንተ ምርጥ ሙዚቃ ምርጥ መጽሐፍና ምርጥ ፊልም ያንተ ሪከመንድ የምታደርጋቸው ለኦዲየንሳችን እነዚህ ሶስቱ የኔ እንትኖች ናቸው እኔ የምወዳቸው ናቸው ተጋበዙልኝ የምትላቸው ለኔ ፊልም የውጭ ምናምን ይቻላል የትኛው ፊልምም ዘፈንም የውጭም መጽሐፍም የውጭም የሀገር ውስጥ የፈለግኩ መጽሐፍ በመጽሐፍ አይቤን ማን በላው እሺ የማን መጽሐፍ ነው ታስታውሳለህ በእንግሊዝኛ አልኬሚስት ነው መሰለኝ አልኬሚስት እሺ አልኬሚስት ነው መጽሐፍ ነው እሺ በፊልም ማዘር ኢንዲያ አንተ በጣም ብዙ ሰው የሚወደው ፊልም ነው የድሮ ቆይቷል ትንሽ አሱ ሙዚቃ የኛ ሀገር ነው የፈለከው የተመቸው አንተ ደጋግመህ ብትሰማው የሚመችህ የቴዎድሮስ ታደሰ በሰላም ነው ለሚለው ቴዎድሮስ ታደሰ ዛሬ ተይዟል አይለቀቅም እና ከወላይታ ሲመጣ ደግሞ የቡንጌን የድሮ አልበሞች በጣም የሚወዳቸው የዛሬው
ከቦማንዛ ጋር ያለን ቆይታ ይሄን ይመስል ነበር። ተጋበዙለት፣ እነዚህን ፊልሞች እዩለት፣ ሙዚቃውን ስሙ በደንብ። እሱ ሙዚቃ የሰራቸው ሙዚቃዎች በደንብ ስሙ። በጣም የሚገርም አቅም ያለው ልጅ ነው። አሁን ኦልሬዲ በቃ ያዝገረመ ነው። በጣም እየታየለት ነው። የታሪኩን ብትሉ የነ አምባያ ረካ ምናምን በቃ በጣም የተወደዱ በጣም ቶፕ ያደረጉ ሙዚቃዎች ናቸው። ቀጣይ ከዚህ በኋላ በጣም በአሪፍ ኢነርጂ በአሪፍ ስራዎች አሪፍ ነገር ሰርተ ደግሞ እንደምንገናኝ ተስፋ አለ። ባለሙሉ ተስፎች ነን። እስከዚህ ሰዓት ያው አክብረህን ቆይተ በብዙ መሀል ኦዲየንሶች በብዙ ችግር መሀል ነው ዛሬ ይሄን ቀረጻ እያደረግን ያለ ነው። በብዙ ችግር መሀል ነው ታግሶን ምናምን በጣም በእውነት በጣም ትሁት ነህ። በጣም መልካም ሰው ነህ። በጣም ነው የምናመሰግነው። ከዚህ ደግሞ በኋላ በጣም በትልቅ ስራ እንደምንገናኝ ባለ ሙሉ እምነቶች ነን። ቀጣይ የሆነ ኤፒሶድ ይኖረናል ከሆነ ጊዜ በኋላ በጣም ጸዴ ኤፒሶድ እንደሚኖረን ተስፋ እናደርጋለን። ይሄን ያለን እንግዲህ ጨርሰናል። ቀጣይ ሳምንት በአዲስ እንግዳ በአዲስ አይነት አቀራረብ እስክንመጣ ድረስ በጣም እንወዳችኋለን። መልካም ቆይታ ይሆንላችሁ።